መጽሐፈ ምሳሌ ምዕራፍ 9 የጥበብ ጥሪ። ጥበብ ለራሷ ቤቷን ሰራች፣ ሰባቱንም ምሰሶዎቿን አቆመች። ፍሪዳዋን አረደች፣ የወይን ጠጇንም በማድጋዋ ጨመረች። ማዕዷን አዘጋጀች፣ አገልጋዮቿን ልካ በከፍተኛ አዋጅ ወደ ማዕዷ ጠራች። እንዲህም አለች፣ አላዋቂ የሆነ ወደ እኔ ይምጣ። አእምሮ የጎደላቸውንም እንዲህ አለች፣ ኑ እንጀራዬን ብሉ፣ የጠመቅሁላችሁን የወይን ጠጅም ጠጡ። ስንፍናን ትታችሁ በሕይወት ኑሩ፣ በሕይወትም ትኖሩ ዘንድ እውቀትን ፈልጉ፣ በመረዳትም እውቀትን አቅኑ። ክፉዎችን የሚያስተምር ለራሱ ውርደትን ይቀበላል፣ ኃጥእንም የሚገስጽ ራሱን ያዋርዳል። ሰነፎችን አትገስጽ እንዳይጠሉ፣ ጠቢብን ገስጽ ይወድህማል። ለጠቢብ ሰው ትምህርትን ስጠው፣ ጥበብንም ያበዛል። ጻድቅንም አስተምረው፣ እውቀትንም ያበዛል። የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ የቅዱሳንም ምክር እውቀት ነው። ሕግንም ማወቅ ለልብ ደግ ነው። በዚህ ሥርዓት ብዙ ዘመን ትኖራለህ፣ የሕይወትህም ዓመታት ይጨመሩልሃል። ልጄ ሆይ ለራስህ ጠቢብ ብትሆን ለባልንጀራህም ጠቢብ ትሆናለህ። ክፉም ብትሆን ክፋትን ለብቻ ትሸከማለህ። ሐሰትን የሚያዘጋጅ ሰው ነፋሳትን እንደሚያዘጋጅ ሰው ይመስላል፣ እርሱም የሚበር ወፍን እንደሚከተል ነው። የወይኑ ቦታ መንገዱን ተወ፣ የሚሰማራባትን መንገድ ዘነጋ። ወደ ምድረ በዳ ይሄዳል፣ ለጥም ወደ ተሰራች ምድርም ይሄዳል። የማያፈራና የማይጠቅም ገንዘብንም በእጁ ይሰበስባል። ሰነፍና ነዝናዛ እንጀራንም ያጣች ሴት ኀፍረትን የማታውቅ ትሆናለች። በቤቷ ደጅ በአደባባይ በወንበር ላይ በግልጽ ተቀምጣ በመንገድ የሚያልፉትን አካሄዳቸውንም ያቀኑትን ትጠራለች። ከእነርሱ ወገን ሰነፍ የሆነው ወደ እርሷ ይቀርባል፣ አእምሮ የጎደለውንም እንዲህ ብላ ታዘዋለች። የተሸሸገ እንጀራን አሰማምረህ ዳስ፣ ጣፋጭ የስርቆት ውሃንም ጠጣ። ነገር ግን እርሱ ከኃያላን ወገን በእርሷ የሚጠፉ እንዳሉ የሲኦል ወጥመድም በቤቷ እንደሚገኝ አያውቅም። ነገር ግን ፈጥነህ ሂድ፣ በቦታዋም አትዘጊ። የባዕድን ውሃ እንደምትሻገር በዓይንህ ወደ እርሷ መመልከትን አታዘውትር። ከባዕድ ውሃ ራቅ፣ ብዙ ዘመን ትኖር ዘንድ። ከባዕድ ምንጭ ውሃ አትጠጣ፣ የሕይወትህም ዓመታት ይጨመሩልሃል። ስለ ቃሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን።